እሺ የሰራነው ገንዘብ እንዴት ነው ዊዝድሮ የምናደርገው የሚለውን እናያለን። ዊዝድሮ የሚሆነው እንግዲህ ቀጥታ ዊዝድሮ የምናደርገው ኮይን ሳይሆን እዚህ ጋር የምታዩትም ፖይንት ነው። ፖይንታችን ቀጥታ ዊዝድሮ ይሆናል። 10000 ፖይንት ካለን $1 ነው። ለማውጣት ከፈለግን ቢያንስ $10 ሊኖር ይገባል። ፖፖ አካውንታችን ላይ $10 ወይንም 100000 ፖይንት ያስፈልገናል ማለት ነው። ስለዚህ ለማውጣት ዊዝድሮ ለማድረግ እዚህ ፖይንት የሚለው ላይ እንገባለን። ከገባን በኋላ እዚህ ጋር ያመጣናል ስንት ፖይንት እንዳለኝ አሁን ያሳየኛል። እዚህ ጋር እንደው 39000 ፖይንት አለኝ። ከዛ በኋላ እዚህ ጋር መጣና ዊዝድሮ እለዋለሁ ማለት ነው። ዊዝድሮ ስለው ይሄ ዊዝድሮ የሚለው ይሄ ደግሞ ኤክስቼንጅ ነው። ወደ ኮይን ለመቀየር ኤክስቼንጅ እንለዋለን። ይሄኛው ግን የሚያሳየን ለማውጣት ነው። ስለዚህ አሁን ለማውጣት ስለሆነ የፈለኩት ዊዝድሮ ለና ወደዚህ እመጣለሁ። እዚህ ጋር አሁን ፖይንቴን ወደ ገንዘብ ቀይሮ ያሳየኛል። $3.9 አለኝ ማለት ነው። ከዛ በኋላ ወዴ ነው መጣው እዚች ጋር አለች አይደለ አድ ፔመንት ሜተድ በምን መልኩ ነው የምታወጣው የሚለውን አድ እናደርጋለን ማለት ነው። እኔ አድ አድርጌ ነበር አንባይንድ አድርጌ ነው ለእናንተ ለማሳየት ከዚህ በፊት ስላወጣው አድ አድርጌ ነበር። ስለዚህ አድ ፔመንት ሜተድ እዚች ጋር እንገባለን ማለት ነው። ስንገባ እንደዚህ ያመጣል። በየትኛው ነው የምታወጣው ነው። እዚህ ጋር በክሪፕቶ በዩኤስዲቲ ወይንም በባይናንስ ማውጣት እንችላለን። እዚች ጋር ደግሞ እንደምታዩት ከዚህ እስከዚህ ያለው በባንክ ነው። በአቢሲኒያ በአዋሽ በፈለግ ነው። ስለዚህ አንዱን መርጬ ለምሳሌ ነው አሁን አዋሽ ልበልና ባይንድ ልበል ላገናኝ የባንክ አካውንቴን። ኦኬ እዚህ ጋር ባይንድ የሚለውን ስነካው እንደዚህ ያመጣልኛል። ፓስወርድ አስገባ ይለኛል። እዚህ ጋር የምታስገቡት ፓስወርድ ከዚህ በኋላ ስታወጡ የሚጠይቃችሁ ስለሆነ የምታስተውሱት ማትረሱትን ግን ማንም የማያውቀውን ፓስወርድ 6 ዲጂት ያለውን ታስገባላችሁ ማለት ነው። እዚች ጋር ከዛ እስቲ እኔ አስገብቻለሁና ልለፍ ስታልፉ እዚህ ጋር ይጠይቃችኋል። ሙሉ ስማችሁን፣ ስልክ ቁጥራችሁን እና አካውንት ነምበራችሁን እንደየባንኩ አይነት ይለያያል። ስም አንዳንዱ አካውንት ነምበር አለ ብራንች ምናምን ሊጠይቅ ይችላል። ነገር ግን ይሄ ነው ዋነኛው ነገር። ይሄን ካስገባችሁ በኋላ እዚህ ጋር ሰሚት ትሉታላችሁ። ከዛ ባይንድ ሆነ። ከዛ በኋላ ዊዝድሮ ነው የምትሉት። ከዛ በኋላ ሌላ ጊዜ ስትመለሱ እዚህ ጋር መጣችሁ ዊዝድሮ ነው የምትሉት። አድ አትሉም። እዚህ ጋር አንዴ አድ ስላደረጋችሁ ሰሚት ካላችሁ በኋላ አድ ስለሚሆን ከዛ በኋላ ዊዝድሮ ስትሉ ቀጥታ ባይንድ ወዳረጋችሁት ወዳገናኛችሁት የባንክ አካውንት በቀጥታ ይገባላችኋል ማለት ነው። ስለዚህ በዚህ መልኩ ዊዝድሮ እናደርጋለን።